ጉብኝት ከእግዚአብሔር የተነሳ የምናገኘው ትልቅ ሞገስ ነው። የጌታ ስም ይባረክ። በመዝሙረ ዳዊት ምዕራፍ 65 ላይ ከቁጥር 9 ጀምረን ስለ ጉብኝት እንመለከታለን። በዚህ በመዝሙር 65 ቁጥር 9 ላይ እግዚአብሔር እንዴት አድርጎ ምድርን እንደሚጎበኛት የገባው ትልቅ ተስፋ ነው። በጉብኝቱ ውስጥም እኛ ስለሚገጥመን የበረከት አይነቶች ነው እግዚአብሔር ዘርዝሮ ያሳየው። በዚህ በመዝሙር 65 ከ9 ጀምረን ስንመለከተው እስከ ቁጥር 13 ድረስ የጉብኝት ምንነትና ጉብኝት የሚያስከትላቸው በረከቶችን ነው። ምድርን ጎበኛት ይላል፣ አጠጣሃትም፣ ብልጥግናዋን እጅግ አበዛ ይላል። የእግዚአብሔር ውሃ የእግዚአብሔር ወንዝ ውሃን የተሞላ ነው። ምግባቸውን አዘጋጀ፣ እንዲሁም ታሰናዳላት። ትልሟን ታረካለ፣ ቦይዋን ታስተካክላለ፣ በነጠብጣብ ታለሰልሳታለ፣ ቡቃያዋን ትባርካለ፣ በቸርነት ዓመታትን ታቀናጃለ። ምድረ በዳው ስብን ይጠግባል፣ የምድረ በዳ ተራሮች ይረካሉ፣ በኮረብታም በደስታ ይታጠቃሉ። ማሰማሪያዎች መንጎችን ለበሱ፣ ሸለቆች በእህል ተሸፈኑ፣ በደስታ ይጮኻሉ ይዘምራሉ ይላል። ጉብኝት ማለት በሰው አጀንዳና በማንም ባልሆነ በአገልጋይ አጀንዳ የሆነ ጉዳይ ሳይሆን ከመለኮታዊ አጀንዳ የተነሳ እግዚአብሔር ያንን ሕዝብ ሊያስብ የመጣበት መምጣት ማለት ነው። ጉብኝት ሁልጊዜ መለኮታዊ አጀንዳን ኮንሰርን አድርጎ ነው የሚመጣው። ጉብኝት የሰውን አጀንዳ ተመርኩዞ አይመጣም፣ የእግዚአብሔርን አጀንዳ ነው። እንዲህ ስላችሁ መረዳት የሚገባችሁ ነገር ቢሆን እግዚአብሔር ከሕግ በታች የተወለደውን፣ እግዚአብሔር ከሴት የተወለደውን ዘመኑ ሲደርስ እንደላከው የክርስቶስ ወደ እስራኤል ምድር መምጣት፣ በእስራኤል ምድር ላይ መመላለስ that is the divine agenda፣ የእግዚአብሔር መለኮታዊ አጀንዳ ነበረ። ቪዚቴሽን ጉብኝት ሁልጊዜ የእግዚአብሔር መለኮታዊ አጀንዳ እንጂ የሰው አይደለም። ሳራን በ90 ዓመት ለመጎብኘት መምጣት that is the agenda of God። የጌታ ስም ይባረክ። It's not Abraham's or Sarah's agenda. But እነሱ ረጅም ጊዜ ጠብቀውታል። የማይካድ ሀቅ ነው፣ እውነት ነው፣ ሀቅ ነው፣ ሪያሊቲ ነው። ትሩዙ ስትመለከቱ ግን እግዚአብሔር እንደተናገረ ሊያስብ የመጣበት ጊዜ ነው ቪዚቴሽን የሚባለው። የጉብኝትን ወቅት እናንተ ማራዘምም አትችሉም፣ ማሳጠርም አትችሉም። የጉብኝትን ወቅት ግን ማጥፋት ይቻላል። ጉብኝት በሕይወታችን ላይ እንዳይሆን ማድረግ ይቻላል። አሳጥራችሁት የጉብኝትን ወቅት እግዚአብሔርን ፎርስ ዳርጋችሁ መጎብኛ ጊዜያችሁን ልታቀርቡት አትችሉም። ምክንያቱም እግዚአብሔር የቀጠረው ሰዓት በደረሰ ጊዜ ነው የሚለው። እግዚአብሔር የቀጠረው ሰዓት በደረሰ ጊዜ እንግዲህ ከሕግ በታች የተወለደውን እንግዲህ አስቡት፣ ከሴት የተወለደውን ያንን ክርስቶስ ኢየሱስን ወደዚህ ምድር ላከው። በእስራኤል በአንዲት ድንግል ቅድስት የሆነች ሴት ውስጥ ተወልዶ የዓለምን በደልና ኃጢአት እንዲሸከምና ለትውልዱ ምሕረት እንዲያደርግ መጣ። that is the agenda of God, that is the time of God። የሰው ጊዜ አይደለም። ሰዎች ሊያቀርቡት አልቻሉም።
የመጎብኛውን ወራት ብዙዎች ያንን ቀን ሊያዩ ፈልገው ሳያዩ ተንቀላፈዋል። አብርሃም ይህንን ቀኔን ሊያይ ይናፍቅ ነበረ ይላል። ቀኔን ሊያይ ይጓጓ ነበረ። ቀኔን ሊያይ ግን አላየውም። አብርሃም ተሰበሰበ። ፈሪሳውያኖች ተደናገጡ። እንዴት አንተ እንደዚህ ትላለህ? ገና 30 ዓመት ያልሞላ ጎረምሳ እንዴት አብርሃም አንተ አውቀዋለሁ ትላለህ? አብርሃም አባታችን ካንተ በፊት ነበር አለ። አብርሃም ሳይኖር በፊት እኔ ነበርኩ አላቸው። ሃሌሉያ። ምክንያቱም ሊጎበኝ የመጣው ያ አምላክ ነው። አያችሁት? that is the agenda of, that is the time of God, that is the perfect time of God። የእግዚአብሔር ግልጽ ጊዜ ነበረ በእስራኤል ምድር ላይ ተገልጦ እስራኤልን መጎብኘት። አጀንዳውን አብርሃም ምንም ቢጓጓ ሊያቀርበው አልቻለም። የእምነት ሰው ቢሆን ሊያቀርበው አልቻለም። አብርሃም ሊያርቀውም አይችልም፣ ሊያቀርበውም አይችልም። ከጉብኝት ግን በጣም የሚገርማችሁ ማምለጥ ይቻላል። ጉብኝትን መተው ይቻላል። ከጉብኝት መውጣት ይቻላል። የመጎብኘትን ቀን ሳያውቁ ልክ እንደ እስራኤል ከታሰበላችሁ አጀንዳ መራቅ ይቻላል። ፈጽሞ መጥፋትም ይቻላል። ጉብኝት የእግዚአብሔርን አጀንዳ ያማከለ በእግዚአብሔር ፕሮግራምና በእግዚአብሔር ሰዓት የሚደረግ እንጂ የሰው አጀንዳና የሰው ሐሳብ አይደለም። ጉብኝትን በደንብ ጠንቅቃችሁ ካወቃችሁ፣ የጉብኝት ምንነትን ካወቃችሁ፣ እግዚአብሔር ሊጎበኝ ይመጣል። በህይወታችሁ ላይ አፖይንትድ ታይም አለው። የተቀጠረ ጊዜ አለው። የተቀጠረ ሰዓት አለው። ለምን? ጸሎትን የሚሰማ አምላክ ነው። የእግዚአብሔር ስም ይባረክ። ዘካርያስና ኤልሳቤጥ ጸልየዋል። በጉብኝቱ ውስጥ ግን የእግዚአብሔር መጎብኘት በዘካርያስና በኤልሳቤጥ ኑሮ ውስጥ እግዚአብሔር በ25 ዓመታቸው አልመጣም። በ30 ዓመታቸው አልመጣም። በ40 አልመጣም። በ80 ዓመት እጅግ ህይወት በደከመ ነገሮች እጅግ በጣም ነገሮች በቆሙበት ለማመን እጅግ አስቸጋሪ በሆነ ሰዓት የእግዚአብሔር ጉብኝት ግን ሰዓቱን ቀጥሮ በነሱ ህይወት ውስጥ ዮሐንስ እንዲወለድ እግዚአብሔር የዘካርያስንና ኤልሳቤጥን ቤት ሊባርክ መጣ። ኢየሱስ ጌታ ነው። እግዚአብሔር ወደ ሕልቃና ቤት መጣ። ፍናና የምትባል ጣዖት ነበረቻት። እጅግ ታበሳጫት ነበረ፣ ታናድዳት ነበረ። ያና ጸሎት እባክህ አስበኝ። ፍናና 10 ሳትወልድ 2 ሆነው ሳሉ ገና 2 ልጅ እያላት ወይም 1 ልጅ እያላት ያና የልቧ መሻት ይመስለኛል። ለምን የሚያበሳጫችሁ እኩል ሆናችሁ ለመረጋጋት እንደገና ፍናና መጣ ታበሳጫታለች። አንቺ ደረቅ እንግዲህ ተመልከቱ። ያቺ ሴት ታለቅሳለች። 3 ልጅ ተወለደ፣ 4 ልጅ ተወለደ። የእግዚአብሔርም ትዕግስት በዛው ቀጠለ። አፖይንትድ የሆነው ታይም እስከሚመጣ ድረስ እግዚአብሔር የሐናን ማህፀን ፈጽሞ አልከፈተም። ሕልቃና ባሏ ሆኖ ቢያጽናናት፣ 2 እጥፍ መስዋዕት ቢያደርግላት፣ ጸሎቱ ቢቀጥል፣ የእንባው ጋጋታ ቢቀጥል የእግዚአብሔርን ሰዓት መሳብ አልተቻለም። ነገር ግን እግዚአብሔር ሳሙኤል ይወለድ ዘንድ የቀጠረው ሰዓት መጣ። የሳሙኤል ጊዜ መጣ። የሳሙኤል ጊዜ ደረሰ። የሳሙኤል ጊዜ መፈንዳት ጀመረ፣ መፈንደቅ ጀመረ። መካኒቱ 7 ወለደች። ሃሌሉያ! የእግዚአብሔር ጊዜ መጣ ወገኖች። የእግዚአብሔር ቪዚቴሽን መጣ። የእግዚአብሔር ቪዚቴሽን ሲመጣ የማይወልዱ ማህፀኖች በኢየሱስ ስም ይጎበኛሉ። የደረቁ ነገሮች ወደ ህይወት ይለወጣሉ። የሞቱ ይነሳሉ። የታመሙ ፈጽመው ይጎበኛሉ። የእግዚአብሔር አጀንዳ ነው ጉብኝት፣ የሰው አጀንዳ አይደለም። ጉብኝት የሚደርሳቸው ሰው ጸንተው በቤቱ የሚጠብቁ ሰዎች ናቸው። እንደ ክፍሉ ተራ ዘካርያስ ሊያጥን ወደ ቤተ መቅደስ ገባ ይላል። that is the time of worship። ይህ ሰው የጸና ካህን ነው። የብዙዎችን ነገር ይዞ ወደ እግዚአብሔር የሚቀርብ ነው። ወገኖች ጉዳዩ ግን ከእግዚአብሔር ሊነጥለው አልቻለም ዘካርያስን። ጽናት ለጉብኝት ትልቅ መስፈርት ነው። ጽናት ለጉብኝት ትልቅ በረከት ነው። ጽናት ለጉብኝት ትልቅ ስኬት ነው። ጽናት ለጉብኝት
ዞር በይ ይላት ነበር። ኖ እኔ የወይን ጠጅ ወይም የሚያሰክር ነገር የጠጣው ሴት አይደለሁም። ነገር ግን አለችው ልቧ ያዘነባት ሴት ነኝ። በእውነት እግዚአብሔርን የጠየቅኩት ልጅ ነው። ብዙ ዓመት ታግሻለሁ። 10 ዓመት እንግዲህ 10 ልጅ ሲወለድ የ20 ዓመት ወይም የ15 ዓመት ያህል ጋፕ ልጆቹ በ2 ዓመት ቢወለዱ የፍናና ልጆች የ20 ዓመት ጋፕ ልጆቹ በ1 ዓመት ከ6 ወር ወይ በግማሽ ቢወለዱ የ15 ዓመታት ከፊቷ ተቀምጧል። ያንን ሁሉ ጠብቃለች። እኔ ሳስተምር በቃ ሚድል